የኢትዮጵያ የሀገር መከላከያ ሰራዊት ዘር የለውም። ሳሞራ ሲሞት አብሮት የሚሞተው አደም ነው፣ የሚቀበረው አደም ነው። ያ አቲቲዩድ መፈጠር አለበት አርሚ ውስጥ። ናሽናል ፍላግ የሚጠብቅ አርሚ መሆኑን ዲፕ ኢንሳይድ ማመን አለበት። ቪዥን ሲታይ በኤግልና በዶሮ ይገለጻል። ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ ነው። አሳ ውሃ ውስጥ ካያት ሰማይ ሆኖ የሚያድናት የለም፣ ተምዘግዝጎ ፒክ አድርጎ ይወስዳል። እዚህ ጋር ታርጌት ያየ እንደሆነ እናንተ እዚህ ቁጭ ብላችሁ ወርዶ ፒክ ያደርጋል። ኮንቪክሽን አለው። ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለው። ብቻ አይደለም ስፒድ አለው፣ ብቻ አይደለም ፎከስ አለው። የተረበሸ አይደለም። የፈለገውን ያያል፣ ያነጣጥራል፣ ይወስዳል። ዶሮ እንደዛ አይደለችም። 10 ፍሬ ካስቀመጣችሁ የመጀመሪያ ስራዋ 5 ፍሬ መበተን ነው። 5ቱን ትበትንና 1 ፒክ ታደርጋለች። የቀረ 4 ያለ እንደሆነ 4ቱን ትበትንና 1 ፒክ ታደርጋለች። እኛ እንደሱ ነን። ያለንን ኳሊቲ እየበተን የምንሄድ፣ ያለንን ፖቴንሻል እየበተን የምንሄድ፣ የራሳችንን ብቃት ዲና የምናደርግ ስብስቦች ነን። ለምሳሌ ሻሮን በኋላ ፕሬዝዳንት የሆነው ሞቶ ረጅም ጊዜ የቆየው እስራኤል የምታውቁት ሰውዬ አርሚ ነበር። ሻሮን በአርሚ ጡረታ ይወጣል። ልክ ጡረታ ወጥቶ ቤት ደርሶ ብዙ ሳይቆይ አረቦች እስራኤል አታክ ያደርጋሉ። አልቆየም ወጥቶ በእስራኤል አርሚ ውስጥ ከወጣ በኋላ ናሽናል የሆነ አዲስ ክስተት ካለ መመለስ ግዴታ ነው። ታውቃላችሁ። ወጥቶ ተመለሰ። ግሪቨንስስ አሉት፣ ግን ደግሞ ናሽናል ፍላግ ፕራይመሪ ሚሽኑ መሆኑን ያውቃል። የተሰጠው ግንባር ወደ ካይሮ ግንባር ያለው ጦር ነው። ከተመለሰ በኋላ እንደምታስታውሱት ሁሉም ጎረቤት ሀገሮች እያጠቁ ወደ እስራኤል ሲጠጉ አንድ ችግር ተፈጠረ። ችግሩ የተፈጠረው ጥቃቱ የነገው ጥቃት ጠዋት ይጀመር ወይስ ማታ ይጀመር የሚል ነበር። ግብጽ ማታ መጀመር አለበት ትላለች። አውቶማቲካሊ ፀሐዩ ስለወጣባት እሷ ላይ በጠዋት ውጊያ እጠቃላ ስለምታስብ፣ በሌላ መንገድ ደግሞ ሲሪያ ነው ጥቃቱን ፈጸም ያለበት ጠዋት ነው ትላለች። በእሷ ደግሞ ዌስትና ኖርዝ ስለሆነ አቀማመጣቸው ጠዋት ከሆነ ስለምንጠቃ አንዴ ነው ያጠቁት። በዚህ ጭቅጭቅ ላይ ያሉ ሻሮን ከመጡ እስራኤል እንደምትጠፋ ኮንሽስ ነበር፣ ያውቃል። የራሱን ጦር ይዞ አሳምኖ ሁሉ ነገር አጥሎ ጉዞ ወደ ካይሮ አለ። ቅድም ያለውን የቆረጣ አይነት ስታይል ተከታይ ነው። ወደ ካይሮ እሱ እያጠቃ ዝም ብሎ ሲቀጥል ካይሮን ሊቆጣጠር ነው። ሻሮን የሚመራው አርሚ ካይሮን ሊቆጣጠር ነው የሚል ዜና ሲሰሙ የካይሮ መንግስት ለመኑ አረብ ሀገራትን ውጊያው እንዲቆም፣ ድርድር እንዲካሄድ። በዚህ ያሸነፈችው እስራኤል በውጊያ ብልጠት አይደለም፣ ብቃት አይደለም፣ በኃይል አስተላለፍ አይደለም። ሻሮን በወሰደው ቁርጠኛ እጃ እስራኤልን ሴቭ ያደረጋት። ይሄ ሰውዬ ግን ጡረታ ወጥቷል። ከዛ ተመልሶ ሚኒስትር ሆኖ ፕራይም ሚኒስትር የሆነበትን ታሪክ አለው። በነገራችን ላይ ሻሮን ፕራይም ሚኒስትር የሆነው ፕራይም ሚኒስትር እንዲሆን ተፈልጎ አይደለም። ልክ በመሃል ላይ ልክ እንደኛ ጉባኤ ሲፈጠር ችግር ተፈጠረ። ዊዝን ዘ ፓርቲስ ኒው ኃይል እየወጣ ነው። ችግር ሲፈጠር በቃ ሽማግሌ ሰው ትናንት በውጊያ ጀግነት የሚታወቅ ሪታይር ያደረገ ሰው ሻሮን ስለሆነ እስከሚቀጥለው ምርጫ ድረስ ጥቂት ወራት ናትና ሻሮን ያቆይልን ብሎ ሁለቱም ተቃራኒ ኃይሎች ተስማምተው ሻሮን ሰጡት። ሻሮን ከወጣ በኋላ ማቆየት የሚባል ነገር የለም ማለት ነው። የትውስ ስልጣን ነው የወሰደው፣ ግን ቀጠለበት። ያው እንደምታውቁት ወደኛ ስመልሰው ብዙ ኃይል እየበተን ነው ምን ሄደው አሰልጥነን አስተምረን ሰው አድርገን
አርሚ ጡረታም ቢወጣ በሰብ ኮንሺየስ ማይንድ ያከማቸው ዕውቀት ስላለ መጣል የለበትም። ዩ ዶንት ኖ ምን አፕን እንደሚያደርግ ወጥቷል ብለህ ነገር ማትጠቀምበት ከሆነ በዛው ውጊያ ውስጥ የማድረግ አቅምህን ትልቅ ጉልበት አጣህ ማለት ነው። ይሄ ቼንጅ ያስፈልጋል። ያገለገለ ሰው ምንም ቢያደርግ ወታደር እንቁ ነው። ህይወቱን ነው እየከፈለ እቺን ሀገር ያስቀጥለው። ሊያጠፋ ይችላል፣ ሊያበላሽ ይችላል፣ ግን ህይወት ሰጥቷል። ያን ሪስፔክት ያደረገ አቲቲዩድናል ቼንጅ በሁላችሁ ውስጥ ያስፈልጋል ማለት ነው። ቢወጣም ቢኖርም አሁን ስላጠፋት ጥፋት ሳይሆን አጠቃላይ የከፈለውን ዋጋ ታሳቢ ያደረገ እንቅስቃሴ ያስፈልጋል። ሁለተኛው ገቨርኒንግ ፕሪንሲፕል እያንዳንዱ ጀነራል ዴይ ኤንድ ናይት ማሰብ ያለበትና ሞደርን አርሚ መሆን ከፈለግን እነዚህ 5 ፕሪንሲፕሎች ሳይዛነፉ ስራ ላይ መዋል አለባቸው። አንደኛው ኤሊት ሪክሩትመንት ውስጥ አርሚ እጁን ማስገባት የለበትም። የኢህአዴግ ሊቀመንበር አብይ ሆነ ከበደ ሆነ ተሰማ ሆነ አርሚ ጣቱን ማስገባት የለበትም። ያስገባ ቀን ናት ፖለቲካውን የአርሚን ፕሮፌሽናሊዝም ይገለዋል። በኋላ መጣው በፋክት አደገኛ ነገር ነው። ሁለተኛ ፓብሊክ ፖሊሲ ውስጥ እጁን ማስገባት የለበትም። ቅድም በፒላርስ እንዳሳየኋችሁ ሚሊተሪ ብቻ ሳይሆን በርካታ ፋክተርስ አሉ። የአንድን ናሽናል ፓወር ዲተርሚን የሚያደርጉ ጉዳዮች ሚሊተሪ ብቻ አይደለም። ቅድም አንስቻቸዋለሁ። ፖሊሲ የሚቀረጸው ሁሉም ፒላርስ ታሳቢ አድርጎ ነው። ፖሊሲ ውስጥ እጁን ካስገባ አርሚ፣ ኤሊት ሪክሩትመንት ውስጥ እጁን ካስገባ አርሚ ምን እንዳስከተለ በዓለም ላይ በኋላ ተወሰኑ እናያለን። ሶስተኛው ኢንተርናል እና ኤክስተርናል ሴኩሪቲ ኤንድ ዲፌንስ የሚባለው ነው። እዚህ ጋር ኢንተርናል እና ኤክስተርናል ሴኩሪቲ የሚባለው ኤክስተርናል ትሬት መለየት፣ ፖለቲሳይዝ ማድረግ ስራ የፖለቲካ ኃላፊዎች ስራ ነው። አርሚ ሴኩላራይዝ ከሚደረግ መጠበቅ አለበት። ማንኛውም ኢሹ መጀመሪያ ፖለቲሳይዝ ይደረጋል። ለምሳሌ ከሮማን ኢምፓየር ጀምሮ አሸባሪነት አለ ዓለም ውስጥ። ሲንስ ሮማን ኢምፓየር አሸባሪነት ፖለቲሳይዝድ ነው የሆነው እንጂ ሴኩሪታይዝ አልሆነም። 9/11 አሜሪካ ስትጠቃ ፖለቲሳይዝ መሆኑ ቀርቶ ወደ ሁለተኛው ሌየር አደገ። ያኔ ነው የፎርስስ ሎ ኢንፎርስመንት ኤጀንሲስ አክሽን ያስፈልጋል። ማንኛውም ኢሹ ኤችአይቪ ሊሆን ይችላል። ፖለቲሳይዝ በሆነበት ሰዓት የፖለቲካ አመራር ስራ ነው። ያኛው ጉዳይ ሴኩሪታይዝ በሚደረግበት ሰዓት ነው አርሚ ስራው መሆን የሚጀምረው። በኋላ ዲ ሴኩሪታይዝ የሚባልበት ሰዓት ሲመጣ ደግሞ አርሚ እጁ ይሰበስባል ማለት ነው። ይሄ ኢንተርናሽናል ፕሪንሲፕል ነው። ይሄ እንዲና ያደረገ አርሚ ፕሮፌሽናል መሆን አይችልም። ሚሊሻ ነው መሆን የሚችለው። ፕሮፌሽናል አርሚ ፕሪንሲፕልስ ዲናይ ማድረግ የለበትም። ሶስተኛው የመጨረሻው ኦርጋናይዜሽኑ ነው። ምን አይነት አቋም ይኖረው አርሚ? ለምሳሌ አሁን አየር ኃይልና ምድር ኃይል አለ። ኔቪ ያስፈልገኛል ብሎ ፖለቲካል አርሚው ከወሰነ ያን ፓወር መገንባት ነው የአርሚው ስራ። ምን አይነት አወቃቀር የሚለው የፖለቲካል ኤሊት ስራ ነው። አምስቱን ፕሪንሲፕል ሚስ ያደረገ አርሚ ፕሮፌሽናል መሆን አይችልም። ይሄ በጥንቃቄ መያዝ ያለበት ነው። ለምንድን ነው እንደዛ የሚሆነው? አንድ ኤሌክቶራል ሪጅም ይበላሻል። የሚወጣው ሰው የሚወስን ከሆነ አርሚ፣ ፖሊሲ የሚወስን ከሆነ አርሚ ምርጫ የሚባል ነገር የለም። የብዙሃን ድምፅ ናሽናል ኢንተረስት ያልኳችሁ ጠፋ ማለት ነው። ኤሊት ኢንተረስት ነው የሚሆነው። ግሩፕ ኢንተረስት ነው የሚሆነው። ግሩፕ ኢንተረስት 24th ሴንቸሪ ላይ ኦልድ ፋሽን ኮንትራክት ነው፣ አይሰራም። ማስ ኢንተረስት ነው የሚሰራው። አንደኛው ኤሌክቶራል ሲስተም አደጋ ውስጥ ይከታል። ሁለተኛው ፖለቲካል ራይትስ እና ሲቪል ራይትስ አደጋ ውስጥ ይከታል። ራይትስ የሚባል ነገር ፕሮፐርሊ ኤክሰርሳይዝ አይደረግም። ሶስተኛው አካውንታቢሊቲ፣ ሆሪዞንታል አካውንታቢሊቲ ማለት ፍርድ ቤት አለ፣ ፓርላማ አለ፣ አስፈጻሚ አለ። አርሚ ኦን ታፕ ከሆነ በዚህ ጉዳይ
ይሄ ሶስት ቼክ ኤንድ ባላንስ የሚባል ነገር አይኖርም ማለት ነው። አይኖርም። ለምን? በኋላም እንደምናየው ሚሊተንት ተውት ነው የሚበዛው። ሚሊተንት ተውት ደግሞ ችግር መፍታት የሚያስበው ሚሊተሪሊ ነው፣ በወታደራዊ መንገድ ነው። ሀፕን አድርጓል ኢትዮጵያ ውስጥ ይሄ። ለዚህ ነው ዓለም የማያስፈልግ ኦልድ ኮንትራክት ብሎ የተወው። ይሄን ወደ ሚሊተሪ ሶሳይቲ ስናመጣ ሶሳይቲ እድገቱም ውድቀቱም ለሚሊተሪ በቀጥታም በተዘዋዋሪም አፌክት ያደርገዋል። የአንድ አርሚ ጥንካሬና እድገት ደግሞ ሶሳይቲ እንደዚሁ አፌክት ያደርገዋል። ለምሳሌ ኢኖቬቲቭ አርሚ ያለው ሀገር እንደ ራሽያ ያለ ሀገር በጣም በርካታ ሀብት አርሚው ለሀገር ያመጣል። እንደምታውቁት ኒውክሌር ፕላንት ራሽያ 5 ሌየር ነው ያላቸው። 5 ሌየር ኒውክሌር ፕላንት አላቸው። የመጀመሪያው ሌየር ኒውክሌር ፕላንት ከጥቂት ሰዎች ውጪ ማንም የማያውቀው ነው። ሁለተኛው ሌየር ኒውክሌር ፕላንት በጣም ወዳጅ የሚሏቸው ሀገራት መሪዎች ያስጎበኛሉ። ለሁሉም ክፍት አያደርጉም፣ ግን ያስጎበኛሉ። ሶስተኛው ሌየር ብዙ ሀገራት የሚያዩት ነው። ወስደው ይሄ ነው ፕላንታችን ያሳያሉ። አራተኛው ሌየር በየቀን አክቲቪቲውን ጄኔቫ ያለው ኤጀንሲ ኮንትሮል ያደርገዋል። ኦፕን ነው ማለት ነው ፎር ኤኒ ሲቲዝን። አምስተኛው ሌየር ፕራይቬታይዝ ነው። ኒውክሌር ፕላንት ራሽያ ውስጥ ፕራይቬት ካምፓኒ የሚሰራው አለ። ፐርፖዙ ይለያያል። አውትካሙ ኢነርጂ ሊሆን ይችላል፣ ግን ኒውክሌር ፕላንት ፕራይቬት ሴክተር ይሰራዋል። ሶሳይቲ ውስጥ ያለ እድገት አርሚውን፣ አርሚ ውስጥ ያለ እድገት ሶሳይቲውን አፌክት ያደርገዋል። ተነጥሎ የሚታይ ጉዳይ አይደለም። ዋናው ጉዳይ ሚሊተሪ ፕሮፌሽናሊዝም ማምጣት ያስፈለገበት ምክንያት ፖለቲክስ እና ሚሊተሪ ፕሮፌሽናሊዝም ዳይቨርጀንስ ያስፈልጋቸዋል። ሚሊተሪው ከፖለቲክሱ ዳይቨርጀንሱን ካልጠበቀ በራሱ ፔስ ካላደገ በስተቀር ፕሮፌሽናል አርሚ መገንባት አይቻልም። ካልገነባን ደግሞ እንደ ሀገር መቀጠል አይቻልም። እንደ ሀገር ካልቀጠልን ደግሞ የኢትዮጵያ ሰራዊት ጀነራል ነበርኩ እንጂ ነኝ መሆን አይቻልም። ሀገር ከሌለ ጀነራል የለም። ሀገር ከሌለ አርሚ የለም። ሀገር ከሌለ ፓወር የለም። ሀገር ውስጥ ነው ፓወር ያለው። ሀገር ማስቀጠል ፕራይመሪ ኦብጀክቲቭ መሆኑ ብቻ ሳይሆን እንደ ግለሰብም ፍላጎታችን የሚሳካው ሀገር ሲቀጥል ነው። ስለዚህ ዳይቨርጀንስ ኦፍ ሚሊተሪ ኤንድ ፖለቲክስ የሚለው ጉዳይ በጣም ልኩን ጠብቆ መሄድ ያለበት ጉዳይ ነው። ይህንን ታሳቢ ያደረገ አፕሮች በእኛ አርሚ ውስጥም በአዲስ አተያይ መገንባት ያስፈልጋል። ኤሊት ሪክሩትመንት ውስጥ እጁን ማስገባት የሚፈልግ ኃይል አለ፣ ማቆም አለበት። አይሰራም። እሱ የሰራ እንደሆነ ሀገር ይፈርሳል። ሀገር ማፍረስ ደግሞ የናሽናል አርሚ ተልዕኮ አይደለም። የናሽናል አርሚ ተልዕኮ የሀገር ሉዓላዊነት ማስከበር ነው። ራሱ ህይወቱን ሰጥቶ ሀገር ማስቀጠል ነው። ፕሪንሲፕል ሚስ ያደረግ እንደሆነ ይበላሻል። ዋነኛው የአርሚ ሮል ሶሳይቲን ከማንኛውም ትሬት ፕሮቴክት ማድረግ ነው። ሶሳይቲን ፕሮቴክት ማድረግ ዋነኛ ተልዕኮ የሆነ አርሚ ሀገር አስቀጥሏል። ያን ያበላሹ አርሚዎች በሀገራቸው ላይ ከፍተኛ ኪሳራ አምጥተዋል። ለምሳሌ ሚሊተሪ ፖለቲክስ ውስጥ በጣም ኢንቮልቭ ያደረገው 1960s 1980s ነው። በተለይ አፍሪካ ውስጥ በስፋት የሚታወቅበት ሲዝን ነው። ለምሳሌ 1960 1970 1980 አካባቢ ሰፊ በሆነባቸው የአርሚ ኢንተርቬንሽን ያለባቸው ሀገራት ያኔ ብቻ ሳይሆን ዛሬም አላገገሙም። ከዚያ ቁስል የማያገገሙበት ምክንያት አፌክት የሚያደርገው አርሚውን በመሆኑም ጭምር ነው። አርሚ ፖለቲካል ፓወር አስፓየር ሲያደርግ በመድረክ መነጋገር ብቻ ሳይሆን በክላሽ መነጋገር ይጀምራል፣ በቦምብ መነጋገር ይጀምራል። ይሄ ሲጀመር ጥርጣሬ፣ ፊር ይመጣል። ሎስ ኦፍ ኦፕሬሽናል ካፓቢሊቲስ ይመጣል። ኦፕሬሽናል ካፓቢሊቲ የሌለው ፎርስ ናሽናል ኢንትረስትን ማስጠበቅ አይችልም ማለት ነው። ሁለተኛው
ፕሮፌሽናላይዜሽን ሃይሊ ዲኬይ ያደርጋል፣ ይጠቃል። በየቀኑ በሚያደርጋቸው አክቲቪቲዎች በጥርጣሬ ስለሚሞላ ማለት ነው። ፕሬስቲጂየስ የሆነ ተቋም መሆን አይችልም። አንዳንድ የአውሮፓ ሀገራት አክቹዋሊ እስራኤል ይጨምራል ከፍተኛ ፖለቲካል ክራይሲስ ሲያጋጥማቸው በጣም ችግር ውስጥ ነው ያላችሁት፣ ፖለቲካችሁ የተዛነፈ ነው ሲባል አዎ ፖለቲካችን ችግር አለበት ግን ሲስተም አለን ይላሉ። ፖለቲካውን ኦብዘርቭ የሚያደርግ ሾክ ኦብዘርቨር አለን ይላሉ። አርሚው አይነቃነቅም፣ ሆል ሎ ኢንፎርስመንት ኤጀንሲ አይነቃነቅም፣ ህግ አውጪ አይነቃነቅም፣ ፍርድ ሰጪ አይነቃነቅም። ችግር የለም። ያ ሼክ በሚሆንበት ሰዓት ግን ሀገር አደጋ ውስጥ ይገባል።